ዓለም ለጊዜውም ቢሆን እንግዲህ ታንፈስ ብላለች። ይህ የሆነው ዋነኛ ምክንያት እንግዲህ ዶናልድ ትራምፕ በኢራን ላይ አስቀምጠውት የነበረውን ቀነ ገደብ በ5 ቀን በማራዘማቸው ነው። እንግዲህ እንደሚታወቀው ከ2 ቀን በፊት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን ማትከፍት ከሆነ ከባድ ጥቃትን በኢነርጂ ተቋሞቿ ላይ እንደሚፈጽሙ ዝተው ነበረ። ይህም ቀነ ገደብ እንግዲህ ዛሬ ምሽት ነበረ የሚጠናቀቀው። ዶናልድ ትራምፕ ዛሬ ባጋሩት መልእክታቸው ላይ እንግዲህ በ5 ቀን ይህንን ቀነ ገደብ ማራዘማቸው፣ ይህም ደግሞ ዋነኛ ምክንያት የሆነው ከኢራን ጋር ውይይት እያደረጉ እንደሆነና በውይይቱም ደግሞ ውጤት እያዩ እንደሆነ ገልጸዋል። ኢራን ይህንን ተከትሎ ምንም አይነት ውይይት ከዶናልድ ትራምፕ ጋር እያደረጉ አይደለም ስትል፣ የነዳጅ ዋጋ ግን ባልታሰበ ሁኔታ እንግዲህ ቅናሽን አሳይቷል። ይህ በ14% ቅናሽን አሳይቷል ነዳጅ። እንግዲህ ምን ይመስላችኋል? ይህ ዘላቂ ሰላም ያመጣ ይሆን ወይንስ ደግሞ የጦርነት ስልት ነው ብላችሁ ታስባላችሁ? ሀሳባችሁ በኮሜንት ሴክሽን ላይ ጻፉ። ቤቱን እንግዲህ እንደተለመደው ፎሎ ማድረግ